ላይቭ ስቶክ ላይ ነው የምንሰራውኛ። መጀመሪያ የፈጠርነው ነገር ምንድነው? ለኢትዮጵያኖች በግ፣ ፍየል፣ በሬን ከነ ህይወቱ በኪሎ መሸጥን ፓተንት ነን። እንደ ማንኛውም የሱፐር ማርኬትና የልብስ የቡቲክ እቃዎች በሬን፣ ፍየል፣ በግን በኪሎ መርጣችሁ አፓችን ላይ ተመዝኖ ቤታችሁ ድረስ ይመጣል። ይሄ የሚጠቅመው እናንተም ብቻ ሳይሆን ዛሬ 1 ኪሎ ስጋ 3500 ብር አዲስ አበባ ላይ እየተሸጠ ነው። አፋር፣ ሶማሌ፣ ቦረና አርብቶ አደር ማህበረሰብ ግን ከ200 ብር ያላነሰ ነው የሚያገኘው ፐር ኬጂ። ይሄንን መሃል ላይ ያለውን ከ30 የሚበልጥ ሰንሰለት ሰብረን የአዲስ አበባ ሰው ስጋ እንዳያምረው እናደርጋለን። ከ3500 ብር ከቴሌ ጋር ተባብረን 50% በመጀመሪያው አመት በሚቀጥለው 2 አመት ደግሞ 75% በእርግጠኝነት እናስቀንሳለን። ይሄንን ስናደርግ አሁን ያለው ነገር ምንድነው? ትንሽ በሬዎችን በመጠቀም ብዙ ፕራይስ መጠቀም ነው የተያዘው። እዛጋ ግን በሺዎች ኤሊኖ ሲመጣ ድርቅ ሲመጣ የሚገዛቸው አጥተው በሬዎቻቸው፣ በጎቻቸው፣ ፍየሎቻቸው ይሞቱባቸዋል። ብር እያዩ ይሞታል። እዚህ የሚበላው ሰው ደግሞ 3500 ብር በሽሮ ተሰቃይተናል። ይሄንን መሃል ላይ በዚህ ዲጂታል ፎርም ሰብረን እነዛም ብር እንዲያገኙ እኛም ስጋ እንድንጠግብ እናደርጋለን። ግን በዚህ ላይ በጣም የመንግስት ኃላፊዎችም ቴሌም እንዲረዳን የምንፈልገው በአንድ ፋሲካ ወይንም በአንድ አረፋ ላይ ትልቅ ገንዘብ ነው የሚንቀሳቀሰው። አዲስ አበባ ከ3 ሚሊዮን እስከ 7 ሚሊዮን ላይቭ ስቶክ ትፈልጋለች በአመት። ይሄ እስካሁን ድረስ መንግስት ታክስ አግኝቶበት አያውቅም። በድርድር ነው የሚሸጠው። ልብሳችሁ እየታየ መኪናችሁ እየታየ ነው። ልብሱ ያማረ ሰው መኪናው ያማረ ሰው 30 ሺህ ብር ይባላል። በስቆል ብሎ የመጣ ደግሞ ግድ የለም ሽጥለት በ12 ሺህ በ10 ሺህ ይባላል። አሁን ልብሳችሁ አማረም አላማረም በኪሎ ነው የምትገዟቸው ከነ ህይወታቸው። እና ትልቅ ደስታን ይዘን እንመጣለን። አጋር ግን እንፈልጋለን። 100 ሺህ እንኳን ለመሸጥ ይፈለግ ቢሊየንስ ነው። ስለዚህ ክብርት በደብዳቤ ብዙ ደክም ያለው ግን ወደ ቴሌብር መርታው ነበር። አሁን በአካል መገናኘት ፈልጋለሁ። ባይዘው የሌላው ነገር ከለር መምረጥ ትችላላችሁ፣ አገር መምረጥ ትችላላችሁ፣ የተቀጠቀጠ ያልተቀጠቀጠ መምረጥ ትችላላችሁ፣ የሸረፈ ያልሸረፈ መምረጥ ይቻላል። ላይቭ ስቶክን ለመጀመሪያ ጊዜ ሼልፍ ላይ አምጥተናል። ሳይታረድ ያህያ ነው ያሳማ ነው ሳትሉ ቤታችሁ ድረስ ኢዝሊ ይመጣል። አመሰግናለሁ።